አሰላሙ አለይኩም። ወአለይኩም። ዶርም ነው እንዴ ያለሽው? ዶርም ነው ያለሁት። አስበሽዋለሁ እዛ ዶርም ውስጥ ብትሞቺ መጥፎ ስለሆነ ጌታ ኢየሱስ እንድትቀበል ብዬ አምናለሁ። ኢየሱስ ጌታ አይደለም። እንደዛ ከሆነ ለአንቺ አንድ ጥያቄ አለ። ለምሳሌ ማለት ነው ከእናትና ከአባትሽ ይልቅ ከሆነ ዓመታት በኋላ የመጣ ሰው ነው የሚያውቅሽ ወይስ ቤተሰብሽ ነው የሚያውቅሽ? ስላንቺ ቤተሰቤ ነው የሚያውቅኝ። ቴንኪ ሶ ማች። አብሮሽ ያለ በህይወት ያለ ሰው ነው ስላንቺ የሚያውቀው። መሐመድ ደግሞ ከ500 ምናምን ጄኔሬሽን በኋላ መጥቶ ነው ጌታ ኢየሱስ አልሞተም፣ አልተሰቀለም፣ ልጅ ብቻ ነው የእግዚአብሔር ልጅ አይደለም ያለው። ዮሐንስ፣ ጴጥሮስ እዚህ የምታያቸው በጠቅላላ ጌታ ኢየሱስን በአይናቸው አይተውታል። ሲሰቀል አይተውታል፣ ሲነሳ አይተውታል። እነሱ አይተውት መስክረው እነሱን ሳትቀበል ከ500 ምናምን ጄኔሬሽን የመጣ ነብይ ስለ ጌታ ኢየሱስ እንዲህ ነው ብሎ ሲያወራ ለምን ተቀበልሽ? አንድ ምክንያት ንገሪኝ። እኔ አላውቅም፣ እውቀቱ የለኝም፣ አልከራከርም። እኔ ደግሞ የምጠይቅህ ምን እንደሆነ ታውቃለህ? አምላክ ግዴታ ፍቅርን ለማሳየት ሰው ሆኖ ተሰቅሎ ተገርፎ መሞት አለበት ወይ? ክራይስት ያደረገው ከመጀመሪያው እስከ መጨረሻው ፍቅር ነው። ፊልጵስዩስ ላይ በባህሪው አምላክ ሆኖ ሳለ ክብሩ እንደመነጠቅ ሳይቆጥር ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኘ ይላል። ያ ሁላ ነገር ላቭ ነው። ይህ ሁላ ግን ዋናው መሰረቱ ሁላችንም በእግዚአብሔር ፊት ጻድቅ መሆን ስላልቻልን ነው። ጌታ ኢየሱስ የመጣበት ዋነኛው ሪዝ መጽሐፍ ቅዱስ ላይ ምን አይል መሰለሽ? ሁሉም ኃጢአት ሰርተዋልና እግዚአብሔር ክብር ጎሏቸዋል፣ ልዩነት የለም ይላል። በአላህ ፊት ወይ በእግዚአብሔር ፊት ማንም ጻድቅ አልተገኘም። ምን ተዘጋጀ? የእግዚአብሔር የጸጋ ስጦታ ጌታ ኢየሱስ ክርስቶስ ነው። ጌታ ኢየሱስ ሲናገር ሕግን ልሽር አልመጣሁም ማለት ግን ልፈጽም ነው። እኛ መፈጸም ያለብንን የእግዚአብሔር ፍቃድ ወይ የአላህ ፍቃድ በሙሉ ፈጽሞልን እኛ በክርስቶስ ኢየሱስ ስናምን እኛ ሳንፈጽም እንደፈጸምን ይቆጠርልናል። አንቺ ኃጢአተኛ ከሆንሽ ደግሞ እግዚአብሔር መንግስት መግባት አትችይም። እግዚአብሔር ደግሞ ኃጢአትን ይጠየፋል። አንቺን ይወድሻል፣ ኃጢአትሽን ግን አልፈለገውም። ስታምኚ ደግሞ ግሬስ ይጨመርልሻል። በግሬሱ ደግሞ ትኖሪያለሽ። እዛን ሰዓት አንቺ ሳትፈልጊው የእግዚአብሔርን ፍቃድ እያደረግሽ ራስሽን ታገኘዋለሽ።